ሴጋ ገዳይ በሽታ ነው። ታሪኬ እንዲህ ነው። እኔ ግን ለወሲብ የጀመርኩት በ15 ዓመት ዕድሜ ነው። አሁን 35 ዓመቴ ነው። ከ20 ዓመት በላይ ተሰቃየው። ሁለ ነገሬን አሳጣኝ። የበታችነት ስሜት፣ አይን አፋር ሆንኩኝ። የማስታወስ ችግር ገጠመኝ። ራስ ምታት ሆነብኝ። በራሴ አልተማመንም። በትምህርት እያለው ጎበዝ ተማሪና ለነገሮች ወደኋላ የማልል ነበርኩ ይመስለኛል። ግን ለወሲብ የመጨረሻ ጣሪያ ያለው ይመስለኛል። እሱም ወደ ግብረ ሰዶም መገፋፋት ነው። እኔም የዚህ ተጠቂ ነኝ። የሴጋው ሱስ እየለቀቀኝ ነው። ነገር ግን ይዞብኝ የመጣው ጣጣ ከብዶኛል። ቆንጆ ወንድ ሳይ እማልላለሁ። በስመ አብ ወወልድ ወመንፈስ ቅዱስ። በእርግጥ ከዚህ ቀደም ደፍሬ አላረኩትም። በጣም እየከበደኝ ነው። ወንድሜ ምን ይሻለኛል? ይቅርታ ልተንፍሰው ብዬ ነው። ሰምታችሁታል? የ20 ዓመት የግለ ወሲብ ታሪክ በ15 ዓመት ጀመረው እስከ 35 ዓመቱ ማለት ነው። በስተመጨረሻ ግን የሚያስጠላው ቆንጆ ወንድ ሳይ ከባድ ነው። ግለ ወሲብ ያያችሁ ገዳይ በሽታ ነው። ገዳይ እንደ ሀገር እኮ ማለት ነው መማር አለባቸው ወጣቶች መማር። ስንት ወጣት ከህልሙ ተሰነካክሏል። በዛ ሱስ ውስጥ ተዘፍቀው መውጣት አክቷቸው ራሳቸውን እየጠሉ ያሉ ብዙ ሰዎች አሉ። ወይኔ ሰይጣን እኮ ነው። ገባ? ለጥቂት ደስታ ግን የዘላለም ጸጸት ወይንም የቀናት የሳምንታት አንዴ አድርገህ ያቺ ያወጣት ኢነርጂ ምናልባት ለአንድ ወር የምጠቅምህ ኢነርጂ ነው በዛች በሰከንድ ውስጥ ወይንም በደቂቃ ውስጥ የምትጨርሱት። ግለ ወሲብ ሱስ ውስጥ ያላችሁ ሰዎች መዳን አለባችሁ። የምሬ ነው የምነግራችሁ። እኔ ብዙ ታሪኮችን አውቃለሁ። እርጉዝ ሆነው የሚያደርጉ አውቃለሁ። አግብተው የሚያደርጉ ወልደው የሚያደርጉ አውቃለሁ። አያችሁ፣ መውጣት ትፈልጋላችሁ ግን መውጣት አትችሉም። መቁረጥ አለባችሁ። በቃ ቁርጥ። በቃ ራስክን ከዚህ ባህሪ ከዚህ ማንነት ማውጣት፣ መከላከል፣ ፋይት ማድረግ አለብን። በቃ አላደርግም፣ አድርግ ይላል አላደርግም። ገባ? ግን የምትሰማው የምትወላውል ከሆነ እንደዚህ የማቀቅ 30 እና 40 ዓመት ሊሞላ ይችላል። ግለ ወሲብ ሱስ ውስጥ ያላችሁ ሰዎች ራሳችሁን አድኑ። ይሄ ልጅ እስከ ወንድ ለወንድ እንትን ውስጥ ሄዷል። ወንድም እግዚአብሔር ይድረስልህ። ወደ አምላክህ ቅረብ። አምላክህን ጠይቀው፣ ጸልይ፣ በርታ። ከየትኛውም ህልምህ በላይ ከዚህ ነገር ውስጥ ለመውጣት ራስክን አበርታ። እግዚአብሔርም ይረዳሃል። ገባ? ትወጣለህ የሆነ ቀን። ግን ስትቆርጥ ነው በቃኝ ብለህ ከጨከንክ ከዚህ ነገር ውስጥ ለመውጣት ቀላል ነው። አለበለዚያ የምትወላውል ከሆነ ግን ሰይጣን እያሳሳተ ይኸውልህ ወደማይሆን ህይወት ውስጥ ይከታል። መዳን አለብህ። ያልጀመራችሁ ሰዎች ግን እንዳትሞክሩት።